በተራራ ከተሸፈነው የኢትዮጵያ መልክዓ ምድር ስር በጥልቀት ውስጥ ተቀብረው የሚገኙ ለተወሰኑ የተመረጡና እድለኛ ለሆኑ ወንዶች ብቻ የሚገለጡ 6 ሚስጥራት ይገኛሉ። እነዚህ ሚስጥሮች በጣም ጉልበት ያላቸው ከመሆኑ የተነሳ አብዛኛው ማህበረሰብ ቢያገኛቸው ኖሮ ተፈጥሮ ሚዛኗን ታጣ ነበር። ዓለምም በአንድ ትልቅ ብርሃናማ ፍላጻ ተመታ ትጠፋ ነበር። ኦኬ ምናልባት ትንሽ እያጋበርኩ ይሆናል፣ ግን አሁን ላይ ብዙ ወንዶች ከማህበራዊ ህይወት እየራቁ ከመምጣታቸው የተነሳ የሚወዷትን ሴት በሚያወሩ ሰዓት ምን ማድረግ እንዳለባቸው ራሱ ቅንጣት ታህል አያውቁም። ይሄ ወደ ሪሌሽን ጠረጴዛ ይዘውት የሚመጡት ዝርክርክነት የሴቶችን ፍላጎት ሲያጠፋው ይታያል። ስለዚህ ይሄንና የመሳሰሉትን እንድትቀርፍ ላግዝ ነው። እንግዲህ ሴቶች የሚወዷቸውን 6 ማራኪ ባህሪያት እነግርሃለሁ። እንጀምር እስቲ። አንደኛ፣ ቀጠሮ አጠያየቅ ላይ ቀጥተኛ መሆን። በሶሻል ሚዲያ አማካኝነት ብቻ አንድ ሳምንት ባልሞላ ጊዜ ውስጥ 3-4 ሴቶች ጋር መቀጣጠርበት ጊዜ ነበር እና አብዛኞቹ ሴቶች ለቀጠሮ በጠየኳቸው ሰዓት ቀጥተኛነቴ እሺ እንዲሉ ምክንያት እንደሆናቸው ይነግሩኝ ነበር። አዝግ አልነበርኩም፣ ነገሮችን አልጎተትኩም። እሷን በመጠይቅበት ሰዓት ኖርማል ተጫዋችና ቀጥተኛ ነበርኩ። ቀለል እንዲላት እንዳደረጋት ትነግረኛለች። እኔ ምን አይነት ሰው እንደሆንኩ ይበልጥ ለማወቅ ጉጉት እንደሚያሳድርባት ትነግረኛለች። ከብዙ ሴቶች አንጻር ስናየው ይሄ በቂ ነው። ወንዶች ሴት ልጅ ቀጠሮ እንደመጠየቅ ያለ ቤዚክ ነገር ላይ አዝግ ናቸው። ግን በግማሽ እንኳን ድፍረት ካለ ስኬታማ ትሆናለህ። የበለጠ በዚህ ጉዳይ ላይ ለማውራት ማይኮስ ብራዘሩ ላይ እንገናኝ። ሁለተኛ፣ ኃላፊነቱን መውሰድና መስተጋብሩን መምራት። ይሄ አንደኛ ላይ ያነሳነው ነጥብ ተከታይ ነው ማለት ይቻላል። ኃላፊነቱን ካልወሰድክና መስተጋብራችሁን ካልመራህ እያንዳንዱን ነገር ሴቷ ላይ ለመጣል ትገደዳለህ። እመነኝ፣ እሷም አትፈልገውም። ቀጠሮውን ማመቻቸት ለሴቷ መተው ስራ ወይም ሸክም ነው የሚሆንባት። አታቅም ወይም ያቀታታል በሚል ሳይሆን እስከናካቴ አትፈልገውም ከሚል አንግል ነው የምነግርህ። አንተ ራስህ አስበህበት የት እንደምትገናኙና ምን እንደሚፈጠር ብትነግራት ትመርጣለች። ለሴቷ በተባለችው ቦታና ሰዓት መገኘት በራሱ ብዙ ስራ ነው። ያው ሴቶች ለመዘጋጀት በራሱ 3 ሰዓት ይፈጅባቸዋል። እንዲሁም ደግሞ ስልካቸው የሞላው 24/7 እንገናኝ እያሉ በሚያለቃቅሱ ወንዶች ቴክስት ነው። ስለዚህ አንተን ከመረጠች ስራውን ሁሉ በማቅለል ካንተ ጋር በመሄዱ እድለኛ እንደሆነች እንዲሰማት ማድረግ ይኖርባል። እና ቀጠሮ ስትይዝ የምትገናኙበትን ቦታና ሰዓት እንዲሁም የሚነሱትን አጀንዳዎች በጠቅላላ አቅደህና ወስነህ መሆን ይኖርበታል። በቀጠሯችሁ ላይ እንዳትገናኙ እንቅፋት የሚሆንባችሁ ችግር ካለ መቅረፍ ያንተ ኃላፊነት ነው ብላ ነው የምትጠብቀው። ስለ ቀጠሮ ቦታና ሰዓት እንዲሁም ስለ ሌሎች ነገሮች ለመወሰን ደግሞ በጣም ቀላሉ መንገድ የእሷን ፕላን መጠየቅ ነው። በዚህ ሳምንት ትልቅ ፕሮግራም አለሽ ምናምን ብሎ መጠየቅ፣ ወይም ስለ ቀጠሮ ከዚህ በፊት አውርታችሁ ከነበረም ሄይ እረፍትሽ መቼ ነው፣ መቼ ይመችሻል ብለህም ብትጠይቅ መችና የት የሚለው ነገር ተፈታ ማለት ነው። ሩቅ ብትሆን ያለችው መኪና ካለ ሄደህ ፒክ አርጋት፣ ወይ ራይድ ላክላት፣ ወይ የተሻለ የታክሲ አማራጮችን ጠቁማት። ቁም ነገሩ መሪነቱንና ኃላፊነቱን ውሰድ። ሶስተኛ፣ በሁሉም ሰዓት አሪፍ ጠረን እንዳለ እርግጠኛ ሁን። ቸከሷ በአንድ ጊዜ ቀልቧን እንድትጥልብ ማድረጊያ በጣም ቀላሉ መንገድ አሪፍ ጠረን ነው። ለወንድ የሚሆኑ ቀለል ያለ መዓዛ ያላቸውን ሽቶና ዶዶራንቶች ብትጠቀም ይጠቅምህ እንደሆነ እንጂ አይጎዳም። ያው ይሄ እንኳን ከአንተ በታች ነው፣ ምክንያቱም ይሄን የማያውቅ ሰው ስለሌለ እንዝለለው። አራተኛ፣ የሰውነት እንቅስቃሴ። ሴቶች የሰውነት እንቅስቃሴያቸውን እያዩ የሚፈልጉትን ነገር ስለማያደርጉ ወንድ ጓደኞቻቸው በምሬት ሲያወሩ ሰማለሁ። ራት ላይም ሆነ ወክ ሲያደርጉ ሴቶቹ ፍላጎታቸውን በሰውነታቸው ምልክት እያሳዩአቸው ወንዶቹ ምርጥ ገገማ የሚሆኑበት አሊያም የመጀመሪያውን እርምጃ ለመራመድ የሚፈሩበት ጊዜ ማአት ነው። ይሄ የራስህን እግር በጥይት ከመምታት አይተናነስም። እንደምትፈልገው በምታሳየ ሴት ላይ የሆነ እርምጃ ካልወሰድክ ስለራሷ መጥፎ ስሜት እንዲሰማት ታደርጋታለህ። ምክንያቱም ያልወደድካት ወይም ያልተማረክባት ስለሚመስላት። በሁለቱም መንገድ ይደብራትና አንተም ማውራት ታቆማለች። ማቆምም አለባት ደግሞ። እና ደግሞ እርምጃ ማለት ሁል ጊዜ ከንፈሯ ላይ ጉብበል ማለት ላይሆን ይችላል። ምን ያህል ምቾት እንደሚሰማት ለማንበብ ቀላል የሚባሉ እርምጃዎችን ልንገርህማ። ለእነዚህ እርምጃዎች አዎንታዊ ምላሽ ካሳየች ከዛ በቀላሉ ወደ መሳሳሙ መቀጠል ትችላለህ። አንደኛ፣ በጠረጴዛው በእሷ ፊት ለፊት መቀመጥና እጇን መያዝ። ሁለተኛ፣ ወክ በምታደርጉበት ሰዓት እጅህን እላይዋ ላይ ጣል ማድረግ። ይህም በሁለት መንገድ ማድረግ ትችላለህ። ትከሻዋ ወይ አንገቷ ላይ ልታደርገው ትችላለህ፣ ወይ ደግሞ ወገቧ ላይ ልታደርገው ትችላለህ። ቂጥ አይታቀፍም። ያው ከዛ ጊዜው ነው ብለህ ባሰብከው ሰዓት ልትስማት ትችላለህ። አወሳስባ አታስበው። የቃላት ልውውጣችሁና ጨዋታችሁ በአሪፉ እየሄደ ከሆነ ለመሳሳም ዝግጁ እንደሆነች ጠቋሚ ሊሆንልህ ይችላል። የመሳሳም ጊዜ ሲደርስ ነገሮችን አረጋጋ። ቀስ ብለህ ወደፊቷ ጠጋ በል። ልክ እዚህ ጋር ምን ልታደርግ እንደሆነ ግልጽ ነው። ስለዚህ ዝግጁ ካልሆነች ራሷን በቀላሉ ወደ ኋላ ታደርጋለች። ምንም ጣጣ የለውም፣ ዓለም ይቀጥላል። ወደ ኋላ ካላረገች ግን መድኃኒት በጠላህን ማቅመስ ትችላለህ።
መስከኛሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ። አምስተኛ መንከባከብና ደህንነት እንዲሰማት ማድረግ። እቺ ዓለም ለሴት ልጅ አስፈሪና አስቸጋሪ ቦታ ናት። ልክ ወልፍ እንዳክለፈለፈው ውሻ ያገኘውን ለመለጥለጥ ዝግጁ በሆነ ሰገጥ የተሞላች ናት። መንገድ ላይ በምትሄዱበት ሰዓት እንግዳ ወይም የማይመቹ ሰዎች ሲያልፉ ጎተት አድርገ ወደ አንተ ለጠፍ እንደማድረግ፣ ሰው በሚበዛበት ግፊያ ውስጥ ከፊት ሆነ መንገድ እንደመክፈት፣ መኪና ሲያልፍ ሸሸት እንደማድረግ ምናምን ያሉ ትናንሽ ነገሮች ተጠራቅመው የሚሰጡ ቦታ ከፍተኛ ነው። እንደምታስብላት ከማሳየት አልፎ ደህንነት እንዲሰማት ያደርጋታል። የእነዚህ ጥቃቅን ነገሮች ድምር በደህንነቷ ዙሪያ አንተን እንድታምን ያደርጋታል። ሴት ልጅ ደግሞ ራሷን አሳልፋ እንድትሰጥ ምቾትና ደህንነት እንዲሰማት ማድረግ ላይ ጠንክረ መስራት ይኖርብሃል። ስድስተኛ መጥፎ ባህሪያቶቿን መጠቆምና ስለ አንዳንድ ድርጊቶቿ መጠየቅ። እዚህ ላይ ማስጠንቀቂያ፣ ይሄ ማለት ጨቅጫቃሁን ማለት አይደለም። መታለፍ የሌለበትን መስመር ማስመርና ማሳየት ማለት ብቻ ነው። ሪሌሽንሺፑ እንዲቀጥል ሁለታችሁም ክብራችሁን መጠበቅ አለባችሁ። በሁለቱም ወገን መከባበር የሌለበት ሪሌሽንሺፕ ለመውደቅ የተዘጋጀ ቤት ማለት ነው። ስለዚህ በተረጋጋ መንፈስና መከባበርን ባዘለ መልኩ የሚሉትን ሁለት ሐረጎችን ያዝልኝ። አንተ የማትወደውን ነገር አደረገች ብለህ ስታለቃቅስና ስትነጫነጭ እንደማየት ተስፋ የሚያስቆርጣት ነገር የለም። ማድረግ ያለብህ ብቸኛው ነገር እንደተማረ ሰውና እንደ አዋቂ ቁጭ ብለህ መነጋገር ብቻ ነው። ከ9 10 ጊዜ ይሰራል። የሚስማማህንና ከአቅም በላይ የሆነችውን ነገር እስካወቀች ድረስ ሪሌሽንሺፓችሁን ያሳልጠዋል። በተጨማሪም ከሴት ጋር ያለ እያንዳንዱ ነገር በተሳለጠ መንገድ እንዲቀጥል ከፈለክ ቻናሌን ሰብስክራይብ አድርገህ ደቀ መዝሙሬ ሁን። ይህንንም ቪዲዮ ላይክ ማድረግ እንዳትረሳ።